እስራኤል ዳንሳ እንቅልፌን አሳጥቶኝ ሲያጃጅለኝ አመሸ። እናውንታ በርሲሳ በተለያዩ ጊዜ እየተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉኝ ሲያሙኝ በጌታ ስም ችዬ ዝም ብዬ ነበረ። አሁን ግን በቃኝ። እውነታውን አፍረጠርጠዋለሁ። ሰኞ ማታ 4 ሰዓት ጠብቁኛል። ጠበቅነው አልመጣም። ማክሰኞ ብቅ አለና ዛሬ 4 ሰዓት ጠብቁኛል። ጠበቅነው 5 ሰዓት ላይ መጣ። ከምሽቱ 5 ሰዓት ላይ ልክ ሲገባ 1200 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ካሁን ስለ ዲያመንዱ አፍረጠረጣ ስል ስጠብቅ፣ አሁን ካሁን ስለ ዲያመንዱ አወራ ስል ዝባዝንኬውን እዛ ሲረግጥ ትንፍሽ ሳይል አንዲት ነገር ማለት ስለ ዲያመንዱ አንዲት ነገር ሳያወራ አበባውን ሰብስቦ ወጣ። ከ5 ሰዓት እስከ 6 ሰዓት 1200 ሰው የነበረው 163 ሰው ድረስ ስንጠብቀው ነበር። እንቅልፋችንን አጥተን የስራህን ይስጥ እስራኤል። የእንትና ብቻ ባናይ የግል ብናይ እኔ የራሴን አባ ሆይ ብዬ እኔ የራሴን ባይ አንተ የራሴን ብታይ እኮ ነው የሚሻለው። አሁን የሚያዋጣን ጉዳይ ወደ እንትና ብቻ አይደለም። ያ አያዋጣም፣ ያ አይጠቅምም፣ ያ እንደምታስበው አይሆንም። አሁን የሚያዋጣ ምንድን ነው? አንተ ራስህ ማየት አለብህ። አንተ ማነህ? አንቺ ማነሽ? አውቀሻል?